Hey there, welcome back to another very exciting video. ብዙ ጊዜ አሁን ካለንበት ላይፍ ስታይል ወይም ላይፍ ስታንዳርድ መሆን ወደምንፈልገው ላይፍ ስታይል እንዳንሸጋገር ብዙዎቻችንን ኦልሞስት 95% የሚሆኑን ምንድነው ወደኋላ ሆልድ ባክ የሚያደርግ አንድ ነገር አለ። ኤክስፔሪንስ ያደረኩት ያየሁት በእኔ ህይወት ላይ የተከሰተ ከነበርኩበት ላይፍ ስታይል ወደ ማሻሻል ማሳደግ ወደምፈልገው ላይፍ ስታይል እንዳላድግ ወደኋላ ሆልድ የሚያደርገኝ አንድ ችግር ነበር። በብዙዎቻችንም ዘንድ ሊታይ ይችላል ይሄ ነገር ምንድነው? ለምሳሌ ያንን ነገር እውን ባረግ ያንን ነገር ባሳካ ልወድቅ እችላለሁ፣ ያንን ያወጣሁትን ገንዘብ ማን ሊተካ ይችላል ብለን ልናቀርብ እንችላለን። አንዳንዶቻችን ደግሞ ኖ ያንን ደግሞ ባሳካ ሰዎች ምን ሊሉኝ ይችላሉ፣ ስፔሻሊ ከገጠር ከክፍለ ሀገር አካባቢ የመጣን ሰዎች ማለት ነው። ምን ሊሉኝ ይችላል፣ ዘመዶች ምን ሊሉኝ ይችላሉ ብለን ልናቀርብ እንችላለን። ኦር አንዳንዶቻችን ደግሞ ምን ልንል እንችላለን፣ ያንን ነገር ባሳካው እውን ባደርገው ከስኬት ጋር ተያይዘው የሚመጡ ኃላፊነቶች ብዙ ነገሮች ሸክሞችን እንዴት ልወጣ እችላለሁ፣ እሱን የመፍራት ባህሪ ልናሳይ እንችላለን፣ ወይም ደግሞ ኤክስፔሪየንስ ልናደርግ እንችላለን። ዛሬ እነዚህ ነገሮች እጠቁማችኋለሁ። ባለፉት 2 ዓመታት ኤክስፔሪየንስ ያደርኳቸው በትምህርትም እንዲሁም ደግሞ ከትምህርት ውጭ ባሉ በቢዝነስም ሆነ ሌሎች የግል ስራዎች ላይ ኤክስፔሪየንስ ያደረኳቸው እና አሁን ላይ በደንብ አዌር የሆንኳቸው ለሰው ላይ ሼር ማድረግ የምፈልጋቸው ሰዎች ቀድመው አዌር እንዲሆኑ ሃይሊ ሪኮመንድ የማደርገው ነገር ነው ማለት ነው። ይህም ምን ይሰኛል? ፊር ወይም ደግሞ ፍራቻ ይሰኛል። ሌላው ቃሉ ብዙዎቻችን እናውቀዋለን፣ ኮመን ወርድ ስለሆነ የትኛውም ሰው በተለይ ደግሞ ስኬት ደረጃ ላይ የሄደን ሰው ብትጠይቁ ወይም ደግሞ ሆነ ደረጃ ላይ ከፍ ብሎ ስታዩት ለዛ ምክንያቱ ወይም ደግሞ ሰክሰስ እንዴት መጣ ብትሉት አንደኛ የነበረብኝን ቻሌንጅ የነበረብኝን ፊር አሸንፌ ኦቨርካም አድርጌ ሊላችሁ ይችላል። እነዚህ ቀጥሎ የምነግራችሁ በጣም የተለመዱ አብዛኞቻችን ላይ የሚታዩ የፊር አይነቶች ናቸው ወይም የፍራቻ አይነቶች ናቸው። በመጀመሪያ ፊር ማለት ምን ማለት ነው? ፊር ማለት የአብሪቬሽን ቃል ሲሆን ኤፍ ሚንስ ፎልስ፣ ኢ ሚንስ ኤቪደንስ፣ ኤ ሚንስ አፕሪል፣ አር ሚንስ ሪል። ይህ ማለት ፎልስ ኤቪደንስ አፒሪንግ ሪል ይሰኛል። ይህ ማለት እውነት የሚመስል እውነትም ያ ነገር በቃ ትክክለኛ የሚመስል አብዛኞቻችንን የምንፈልገውን ዓላማ እውን እንዳናደርግ እንዳናሳካ ወደኋላ ሆልድ ባክ የሚያደርግ ነገር ፊር ወይም ደግሞ ፍራቻ ይሰኛል። በርካታ የፍራቻ አይነቶች ወይም የፊር አይነቶች ይሉ እንጂ እኔ ላይ የደረሱ እኔ ላይ ኤክስፔሪየንስ ያደረግኳቸው እኔ በደንብ ያጠናኋቸው በተለይ ደግሞ ሁለቱም በሚገባ ኤክስፔሪየንስ ያደረግኳቸው ዛሬ ሼር አድርጋቸዋለሁ። እስከ መጨረሻው ቪዲዮን በደንብ ብትመለከቱ ሃይሊ ሪኮመንድ አድርጋቸዋለሁ። ለሰዎችም ሼር ብታደርጓቸው ሃይሊ ሪኮመንድ አድርጋቸዋለሁ። ፈርስት ወይም ደግሞ የመጀመሪያው የፊር አይነት ምን ተብሎ ይጠራል? ፊር ኦፍ ፌሊየር ይባላል። ይሄ የውድቀት ፍራቻ የሚባል የአማርኛ ትርጓሜ ሲኖረው ብዙዎቻችን ላይ የሚከሰት በተለይ ተማሪዎች ካለን ደግሞ ለምሳሌ በትምህርት ይህን ሁሉ ስራ አስርቼ ይህን ሁሉ ጥናት አጥንቼ በወድቅስ ባላሳካውስ እውን ባላረገውስ ብለን የምንፈራውና ያ ነገር እንዳናሳካ ወደኋላ ሆልድ ባክ የሚያደርገን ነው። ይሄ ፊር ኦፍ ፌሊየር አብዛኛው በተለይ ትልቅ ሰዎችን ብትጠይቁ የምታገኙት መልስ ነው። ነገር ግን አብዛኛው ጊዜ ፍራቻ ወይም ፊር የሚባለው አዎ እውነትም የሚመስል አዎ እውነትም የሆነ የሚመስል ነገር ግን በአብዛኛው ግን እውነት ያልሆነና ያንን ነገር እንዳናሳካ እንደ መሰናክሉ ወደኋላ የሚያስቀረው ነገር ነው። ፎር ሚ ሪኮመንድ የማደርገው ምንድን ነው? ለምሳሌ አንድ ትልቅ ህልም አንድ ትልቅ ዓላማ ብለን ያስቀመጥነው ነገር ፍራቻ ደረጃ ካላደረሰ ምንድነው ያ ነገር በቂ አይደለም። ስለዚህ ፊር ምንድነው? አንዳንዴ በጣም ወሳኝ ነገር ነው፣ አስፈላጊ ነው። የሚያስፈራ ነገር ካልሆነ በቂ የምንለው ህልም ወይም በቂ የምንለው ዓላማ አይደለም ነው። ይህንን በብዙ መንገዶች ልንጠቀመው እንችላለን። ፍራቻ መኖሩን አንደኛ ምንድነው አዌር መሆን እንዳለብን ለዛ ነገር ፍራቻ ግዴታ ሊኖር እንደሚችል ነገር ግን የፍራቻው መጠን ወሳኝነት እንዳለው፣ ሁለተኛ ግን ማክሲመም እና የመጨረሻ ውጤቱ ብንወድቅስ የመጨረሻ ውጤቱ ምንድነው የሚሆነው የሚለውን ነገር መመዘን በጣም አስፈላጊ ነው። ያየሁት እኔ በብዙ መንገዶች ላይ በተለይ ደግሞ አንዳንድ የግል ስራዎች ስሰራ ያገኘውን ነገር ያሰብኩት ነገር ሳይሳካ ሲቀር ወይም ደግሞ በምፈልገው መንገድ ሳይሆን ሲቀር ምንድነው ኖርማሊ በሀሳብ ደረጃ ከማውቀው በላይ የበለጠ እንድማር ቀጣይን ህልም ቀጣይን ዓላማ የበለጠ ትልቅ በማድረግና የበለጠ ሲስተማይዝ በሆነ መንገድ እንዳሳካ የሚረዳኝ የፊር አይነት ነው። ስለዚህ ሁላችንም ምንድነው ዓላማ ስናስቀምጥ ግብ ስናስቀምጥ የሚያስፈራ ልንወድቅ እንችላለን የሚል አይነት ነገር ሊኖር እንደሚገባና ከዛ ነገር ግን ብንወድቅ እንኳን የበለጠ የምንማርበት አይነት ነው። ስለዚህ ሁሌም ስናስብ ሁሌም ዓላማ ስናስቀምጥ ምንድነው የመጀመሪያው ማሰብ ያለብን ፊር ኦፍ ፌሊየር ሊኖር እንደሚችል ነው። ከዚህም የበለጠ መማር እንደሚጠበቅብን ነው። የመጀመሪያው ፊር ኦፍ ፌሊየር ወይም ደግሞ የውድቀት ፍራቻ። ሁለተኛውና ሌላኛው ደግሞ በጣም በተለይ ክፍለ ሀገር ላይ ወይም ከሩራል አካባቢ የመጣን ሰዎች ላይ ኤክስፔሪየንስ የምናደርገው ደግሞ
ምን ይባላል? ፊር ኦፍ ጀጅመንት ይባላል። ወይም ደግሞ እንደ ከሌ ምን ይሉኛል ብዙ ሰዎችን ካያችሁ በጣም ኢንተለጀንት የሆኑ በጣም ስማርት የሆኑ በእውቀት ደረጃ በጣም ጎበዝ የሆኑ ነገር ግን አንድ ነገር እውን ማድረግ የማይፈልጉበት ወይም ደግሞ ማሳካት የማይፈልጉበት ትልቅ ነገርን አቺቭ ማድረግ የማይፈልጉበት ምክንያት ቢኮዝ ኦፍ ፊር ኦፍ ጀጅመንት እንደ ከሌ ምን ይሉኛል፣ ቤተሰብ ምን ይለኛል፣ ዘመድ ምን ይለኛል፣ የማውቃቸው ሰዎች ምን ይሉኛል የሚል ነው። ሶ ፎር ሚ ባይ ዘ ወይ አንድ ነገር እውን ብናደርግ ብናሳካ ያን ያህል ያየሁት በእኔ ደረጃ እንኳን ብዙ ነገሮችን ካዩዋቸው ካሳኳቸው ነገሮች አንጻር ሰው ይለኛል የሚለው ነገር ማንም ያን ያህል ለዛ ነገር ትኩረት እንደማይሰጥ ነው። ስለዚህ ምንድነው አንደኛ ብንባልም ያን ነገር ብንባልም የሚያመጣው ያን ያህል መጥፎ ውጤት እንደሌለው፣ ሁለተኛ ደግሞ ከምናስበው በላይ ማንኛውም ሰው በራሱ ሀሳብ የተዋጠና ስለኛ ስኬት ምንም እንደማይጨነቅ ለማስገንዘብ ነው። ስለዚህ አንድ ዓላማ ካለን አንድ እቅድ ካለን ያንን ነገር እውን ለማድረግ እውነት የምንጥር ከሆነ ሰው ምን ይለኛል የሚለውን ነገር መተው እንዳለብን። ስለዚህ አይነት ፊር ያለብን ካለ ምን ለማለት ፈልጌ ነው? no one cares about our dream, our success, our achievement. ስለዚህ we have to ምንድነው know and ignore this type of fear ማለት ነው። ስለዚህ ሁለተኛው በተለይ ሩራል አካባቢና በጣም ጎበዝ ሆነን ስማርት ሆነን ነገር ግን ያንን ነገር እንዳናሳካ ሆልድ ባክ የሚያደርገን ምን ይባላል? ፊር ኦፍ ጀጅመንት እነገሌ ምን ይሉኛል። ኦልራይት ሶስተኛው በጥቂቱ ኤክስፔሪየንስ ያደረኩት ነገር ግን በጣም ኮመን የሆነና አንዳንድ ሰዎች ላይ የሚታይ ደግሞ ምን ተብሎ ይጠራል? ፊር ኦፍ ሰክሰስ ወይም ደግሞ ቢሳካልኝ ቢሆንልኝ እውን ቢሆንልኝ የሚመጡ ኃላፊነቶችን የመፍራት ፍራቻ ማለት ነው። ሶ ዲስ ኢዝ እውነት ነው። ለምሳሌ እኔ ራሴ ኤክስፔሪየንስ ያደረኩት ነገር ቢኖር የበለጠ ፋይናንሻል ቢሆን የተሻልክ በሆነ ቁጥር ብዙ ሰው አንተ ላይ ነው ኃላፊነት የሚጥልብህ። ብዙ ኃላፊነቶች ላይ አንተ ላይ ነው ፖይንቲንግ የሚያደርጉት። ስለዚህ ምን ማለት ነው? ይሄ ነገር ሊከሰት እንደሚችል ቀድመን አወያ መሆን አለብን። ምን ማለት ስላችሁ አንድ ነገር ስናሳካ አንድ ዓላማ እውን ስናደርግ ወይም ደግሞ ያ ነገር የኛ ድሪም ሆኖ ከኛ አልፎ ሌሎች የሚጠቅም ደረጃ ላይ ሲደርስ ሰዎች ከኛ ብዙ ነገሮችን ስራ መጠየቅ ሊሆን ይችላል፣ ገንዘብ መበደር ሊሆን ይችላል፣ ሌሎችም ነገሮችን ሊጠይቁ ይችላሉ። ስለዚህ ምን ማለት ነው? ይህን ኃላፊነት ምንድነው ሊመጣ እንደሚችል ቀድመን አዌር መሆን እንዳለብን ነው። ስለዚህ ይሄ የምንሆንበት ጊዜ ምንድነው ይሄ ሊመጣ እንደሚችል ይሄ ሊፈጠር እንደሚችል ቀድመን አዌር የምንሆን ከሆነ የበለጠ አእምሯችንን ሞር ኦፕን ማይንድድ እንድናደርግ ሞር ለነገሮች አዌር እንድንሆን እነዚህ ነገሮች ሊጠበቁ እንደሚችሉ አዌር መሆን አስፈላጊ ነው። ስለዚህ እነዚህ ሶስቱ በአለፉት 5-6 ዓመታት ስፔሻሊ ኤክስፔሪየንስ ያደረኳቸው ስፔሻሊ ደግሞ ሁለቶቹ ፊር ኦፍ ፌለር እና ፊር ኦፍ ጀጅመንትን በደንብ ያዩዋቸው በደንብ የደረሱብኝ እንዲሁም ደግሞ ፊር ኦፍ ሰክሰስን በጥቂቱ ደረጃ ምንድነው ያ ነገር ኦኬ ሰው እንደዚህ ከኔ እንደዚህ ይጠብቃል እኔ ነኝ እንደዚህ ነገር የምወስድ የሚል አይነት የፊር አይነቶች ደርሰውብኝ ነበር ነው። ስለዚህ እነዚህ ነገሮችን አሁን ካላችሁበት ወደምትፈልጉት ሃይ ስታንዳርድ ወይም ደግሞ ሃይ የሚባል ላይፍ ስታይል ላይ ስትሸጋገሩ የምትጠብቋቸውና ሊከሰቱ እንደሚችሉ ለእነዚህ ነገሮች አዌር መሆን እንዳለባችሁ ላስገነዝባችሁ ነው ዛሬ ማለት ነው። ስለዚህ ቆይታችን ይህ ነበር ማለት። ስለዚህ አሁን ላይ ያላችሁበት እናንተ በየትኛው የፊር ላይ ኤክስፔሪየንስ እያደረጋችሁት ያላችሁ እስኪ ኮሜንት ላይ ጻፉልኝ። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ያድርጉልኝ። በሚቀጥለው እጅግ ጠቃሚ አስተማሪ ህይወታችን ላይ አዲስ ነገር የሚጨመርን ቪዲዮ ይዘንላችሁ እንመጣለን። ጊዜያችሁ ሰጥታችሁ ስላያችሁ ስለተመለከታችሁን ከልብ እናመሰግናለን።